የዩናይትድ ስቴትስ ፕሬዚደንት የዶናልድ ትራምፕ ተቾች እንደሚሉት ሰውየው ወትሮም ከተራ ስድብና ከድለላ በላይ ማሰብ፣ መናገር፣ የቃላት ምርጫም አያውቁም። በመጀመሪያው ዘመነ ሥልጣናቸው በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ የሰሜን ኮሪያውን መሪ ኪም ጆንግ ኡንን አጭሩ የሮኬት ሰው ብለው መሳደባቸው ከተሰዳቢው ይልቅ የተሳዳቢውን የዲፕሎማሲ የሐሳብ፣ የቃላት ድኩምነትን የመሰከረ የተቾቻቸውን ትክክለኛነት ያረጋገጠም አይነት ነበረ። defend itself for its allies. We will have no choice but to totally destroy North Korea. Rocket Man is on a suicide mission for himself. የትልቂቱ ሀገር መሪ የ79 ዓመቱ አዛውንት ብዙዎች እንደሚሉት ዘንድሮም ቅጥፈት፣ እብሪት፣ ማናህሎኝነት እንደወጠራቸው ነው። የኢራንን ሕዝብ ባለፈው ሳምንት የድንጋይ ዘመን ይገባዋል አሉ። ጠዋት ያሉትን ማታ ለመቀየር አያፍሩም። ሕግ ስርዓት አያከብሩም፣ አያውቁምም። ኔታንያሁን ደግፈው በድርድር መሃል ኢራን ላይ የለኮሱት ጦርነት አካባቢውን እያጋየም ፉከራ፣ ውሸት፣ ዘለፋቸው ቀጥሏል። ጥቂቱን እናውሳ። My name is Nagash Mohammed and I work at DW.